በአራቱም የአማራ ግዛቶች እየተካሄዱ ያሉ ውጊያዎች የቀጠሉ ሲሆን ጊዮን ብርጌድ ከአገዛዙ ጋር እያደረገ ያለው ተጋድሎ አራተኛ ቀኑን ይዟል። በዚህም አስደናቂ ጀብድን ተጎናጽፏል። ከግንባር መረጃውን ይዘናል። በንስሮቹ እረፍት ያጣው የስርዓቱ አገዛዝ ከ21 እስከ 22 በአማራ ክልል ባሉት የየዞኑ የሃይማኖት አባቶችና የሀገር ሽማግሌዎችን ባህር ዳር ላይ ሰብስቦ ክልል አቀፍ የሽምግልና መማክርት የምስረታ ማብራሪያ ጉባኤ በሚል እያካሄደ ይገኛል። ይህንን በተመለከተ መረጃው እጃችን ላይ ገብቷል። ታደምጡታላችሁ። እንዲሁም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥ በጀግኖች ብርቱ ክንድ አገዛዙ ያቀደው የዋይታ ሰልፍ ሳይሳካ ቀርቷል። ጤና ይስጥልን ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠና ውስጥ በጀግኖች ብርቱ ክንድ አገዛዙ ያቀደው የዋይታ ሰልፍ ሳይሳካ ቀርቷልኝ። አገዛዙ በቢቸና በቆይ በደጀንና በኤዶሃ ከተሞች በየቤተ ክርስቲያኑ የሚገኙ አገልጋይ ካህናትን ለሰልፍ ካልወጣችሁ በሚል የማስፈራሪያ ዛቻ ወደ አስፓልት መንገድ እንዲወጡ አድርጓል። ከዚህ በተጨማሪም የመንግስት ሰራተኛውን የፊርማ ናሙና ብቻ አስቀምጡ የሚል የማታለያ ቃላት በመጠቀም ለይስሙላ በአስፓልት መንገድ ላይ እንዲታዩ አድርጓል። ከዚህ ጋር ተያይዞ ደግሞ በኤዶሃ ከተማ ላይ አገዛዙ ያሰበው ሳያሳካ ቀርተዋል። በቢቸና ከተማ ክብራቸውን በነውራቸው አምላካቸውን በሆዳቸው በመሸጥ ለአገዛዙ በቆሙ የወረዳ ካቢኔ አባላትና የሚሊሻ አካላት ሰዎችን በመሳደብና በመደብደብ ሰላማዊ ሰልፍ አድርገናል በሚል ሀሰተኛ ቲክቶክ ለቀረጻ ሲሯሯጡ መስተዋላቸውን ማረጋገጥ ችለናል። ላብነት ያክልም በቢቸና ከተማ በላይና አባተ፣ አቶ በውቀት ይርገጥ መሰል ግለሰቦች የአብይ አህመድን የልቅሶን ጉርጉሮ በሚባል ሲያስተጋቡ መታየታቸውን ማረጋገጥ ችለናል። የአገዛዙ ኃይል ሊያደርገው ያሰበው ሰልፍ በደጀን በቢቸና የኤዶሃ ቆይ ከተሞች የጠራው ሰልፍ በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር በሚገኙ ብርጌዶች እንዳሰበው ሳይሳካለት ቀርቷል። በሸበል በረንታ ወረዳ የኤዶሃ ከተማ የተጠራው ሰልፍ ሽፈራው ገረበው ብርጌድ የኤዶሃ ከተማና አካባቢውን ጎባጤ ጎጥ ላይ ባካሄደው የሰርጎ ገብ ውጊያ በፓትሮል ላይ በነበሩ የአገዛዙ ኃይል ላይ እርምጃ ወስዷል። ሌሎች ህዝብን ሲያስገድዱ የነበሩ ከ4 በላይ የሚሆነው አባላት ጉዳት ደርሶበት ኮማ ውስጥ ገብተዋል። የአገዛዙ ኃይሎች ላይ ጉዳት አድርሷል። በዚህ ውጊያ 4 መከላከያ ፓትሮል ላይ ያሉ የተመቱ ሲሆን ከነዚህ ውስጥም አለምነህ አሌ አድማስ የተባለ የመከላከያ አመራር እስከ ወዲያኛው ተሸኝተዋል። 2 ሚሊሻ የሞተ ሲሆን ከነዚህ ውስጥ ሙሉ ሰው የተባለ አጥባይ ለብሴ ሚሊሻ በአብሪ ጥይት ፓትሮል ውስጥ ቀርተዋል። 5 ቀላልና ከባድ ጉዳት የደረሰበትን ጭኖ ወደ ደጀን ከተማ ለሕክምና መወሰዳቸው ተረጋግጠዋል። በዚህ የተበሳጨው የአገዛዙ ኃይል በኤዶሃ ከተማና አካባቢው ነዋሪ የነበረው ወጣት ጎዴ አርጎ የተባለ ግለሰብን ገለዋል። በደባይ ጥላት ግን ወረዳ ቆይ ከተማና አካባቢው ጨንጎር ጎጥ አስዳምቡና አጋምና ቀበሌ ላይ ደባይ ጮቄ ብርጌድ ባካሄደው ውጊያ በአገዛዙ ኃይል ላይ ጉዳት አድርሷል። 2 የአገዛዙ ኃይል አስወግዷል። 2ም ከባድ ጉዳት ደርሶባቸዋል። በቆይ ከተማ የሚገኘው የአገዛዙ ኃይል ፋኖ ወደ ቆይ ከተማ በተኮሰው ሞርተር ሰራዊቱ እርስ በርስ ግራ በመጋባት ባለመግባባታቸው በተከፈተ የእርስ በርስ የተኩስ ልውውጥ ቢያብል ቢሻሻ የሚባለው የመከላከያ አባላት በ3 ጓደኞች ላይ በተኮሰው ተከታታይ ጥይት አንዱን ገሏል። 2ቱን ደግሞ አቁስሎ በሱ ላይ እርምጃ ተወስዶበታል። ይህ በእንዲህ እንዳለ በቢቸና ከተማ ለጊዜው ስሙን በውል ለማወቅ ያልተቻለ አንድ የፖሊስ አባላት ሰኔ 21 ከሌሊቱ 6 ሰዓት ላይ ጉሮሮውን በሽጉጥ ተመቶ ሆስፒታል መግባቱንና አልጋ ለብቻ እንዲሰጥ መደረጉን በዓይን እማኝ ማረጋገጥ ችለናል። አባ ኮስተር ብርጌድ ባካሄደው ውጊያ በቢቸና ከተማ ታምራት ወይም ኮከብ የሚባል አንድ የአድማ ብተና ሊየው የሚባል አንድ ሚሊሻ ቁስለኛም አድርጓልኝ። እንዲሁም ጊዮን ብርጌድ ከአገዛዙ ጋር እያደረገ ያለው ተጋድሎ አራተኛ ቀኑን ይዟል። በትናንትናው ውሎ ጊዮን ብርጌድ 5 ሻለቃዎች መብረቅ ሻለቃ፣ አባግስ ሻለቃ፣ ናደው ሻለቃ፣ ግትም ሻለቃ፣ ኃይለ ኢየሱስ አድማሱ ሻለቃ በሚገርም መናበብ መተሳሰር ሰራዊቱን ሲያሳድዱትና ሲያስጨንቁት ብለዋል። በትናንትናው ውሎ በ4 ቦታዎች ማለትም ባጃሊ፣ በኮለል ድንጋይ ገበጣና አሽኳር በር ላይ ውጊያ ተካሂዷል። ኮለል ቀበሌ መሸገው ኃይል ኮለል ገብርኤል ቤተክርስቲያን ምሽግ አድርጎ የዋለ ሲሆን አባይ ምንጭ የመሸገው የብልጽግና አመራር ፌስታሉን በየመንገዱ እያዝረከረከ ወደ ግሸና ይድብ ትምህርት ቤት ፈርጥቷል። የጊዮን ብርጌድ የድል ውሎዎችም ከ250 በላይ እስረኛ ሙሉ በሙሉ ማስለቀቅ ተችሏል። ከ10 በላይ የአገዛዙ ኃይል እስከ ወዲያኛው የተሸኘ ሲሆን ቁጥሩ ያልታወቀ የአገዛዙ ኃይልም ጉዳትን አስተናግዷል። ከ1000 በላይ የክላሽና የብሬን ተተኳሽም ገቢ ማድረግ ተችሏል። በሌላኛው መረጃችን ደግሞ በንስሮቹ እረፍት ያጣው የስርዓቱ አገዛዝ ከ21 እስከ 22 በአማራ ክልል ባሉት የየዞኑ የሃይማኖት አባቶች፣ የሀገር ሽማግሌዎችና
ባህር ዳር ላይ ሰብስበው ክልል አቀፍ የሽምግልና መማክርት የምስረታ ማብሰሪያ ጉባኤ በሚል እያካሄደ ይገኛል። የመተዳደሪያ ደንብ ባለ 22 አንቀጽ አዘጋጅቶ በንባብ አሰምተዋል። መተዳደሪያ ደንቡ ተፈጻሚ እንዲሆን ከ22ቱ ዞኖች ከተውጣጡ 9 አመራሮችን መርጦ አጽድቋል። አገዛዙ ለራሱ እንዲመቸው አድርጎ በጽሁፍ ካዘጋጀ በኋላ የሽማግሌ መማክርት ብሎ የሰየመው እንዳዘጋጁ አድርጎ የአቋም መግለጫ የመማክርት ሽማግሌዎች ኃላፊ በሆነ ግለሰብ እንዲነበብ ተደርገዋል። አገዛዙ ከዛሬ ቀደም የሰላም ካውንስል በሚል አቋቁሞ እንደነበር አይረሳም። ነገር ግን በንስሮቹ ዘንድ ቅቡልነት የሌለውና የአገዛዙ ስርዓት አስፈጻሚ መሆን ሲታወቅበት የተደራጀው የካውንስሉ አባል ፍርስርሱ ወጥቷል። መረጃችን የቀጠለ ሲሆን የአጼ አምደ ጽዮን ኮር ለተከታታይ 2 ቀናት ባደረገው ውይይት ያለፈውን ግዳጅ አፈጻጸም በመገምገምና ቀጣይ በወቅታዊና የህልውና ትግል እቅድ ዙሪያ ተወያይቶ የጋራ ውሳኔዎችን አስተላለፈ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአማራ ትግል እንደ ሸዋ ለውስጥም ለመደበኛውም ጠላት ከማይደርስበት ከፍታ ላይ እንዲደርስ ካደረጉት 2 ታላላቅ ኮሮች ውስጥ አንዱ በአርበኛ ጠጁ ባበይ የሚመራው የአጼ አምደ ጽዮን ኮር ነው። የአጼ አምደ ጽዮን ኮር ከተመሰረተ ጥቂት ወራቶችን ያስቆጠረ ሲሆን በውስጡ 4 ግዙፍ ክፍለ ጦሮችን ማለትም የራምቦ ክፍለ ጦር፣ የምኒልክ ክፍለ ጦር፣ የ7 ለ7 ክፍለ ጦርና የአጼ ዳዊት ክፍለ ጦርን የያዘው የአማራ ኩራት የሸዋ አለኝታ የሆነ የአማራ ህዝብ እያደረገ ላለው የህልውና ትግል በርካታ መስዋዕትነት ለተከፈለበት ትግል እስከ ቀራኔው ድረስ የሚታመኑ የኮር አመራሮችን ያቀፈ ታሪካዊ ስሙን በሚመጥን መልኩ ለቃሉ የታመነ በተግባር ሆኖ የተገኘ የምንጊዜም አስተማማኝ ኮር ነው። የአጼ አምደ ጽዮን ኮር ለተከታታይ 2 ቀናት ከሰኔ 21 እስከ 22 ባደረገው መደበኛ የስራ አስፈጻሚ የጋራ ውይይት የኮሩ የስራ እንቅስቃሴ በተመለከተ የስራ ግምገማ ያደረገ ሲሆን በግምገማው ኮሩ የተሻለ የትግል መስመር በመከተል ውጤታማ ስራዎችን መስራቱን የጋራ ስምምነት ላይ ተደርሷል። በውይይቱ ከሁሉም የኮር አመራሮች የትግሉ ሂደትና የግምገማ ውጤቱን በተመለከተ የተለያዩ ጥያቄዎች የተነሱ ሲሆን በአጼ አምደ ጽዮን ኮር ዋና ጦር አዛዥና በአስተዳደር መምሪያው በኩል በቂ ምላሽና ማብራሪያ ሰጥቶባቸዋል። በተደረገው የጋራ ውይይት ኮሩ ቀጣይ የስራ አቅጣጫዎችን ያስቀመጠ ሲሆን ለሁሉም ለኮሩ አመራሮች የተለያዩ የስራ ስምሪቶችን በመስጠት ውይይቱ በስኬት ተጠናቋል። ከባህር ማዶ ወዳገኘናቸው መረጃችን ስናልፍ እኛ የምንላችሁን ካልተቀበላችሁ በቦምብ እንደበድባችኋለን ማለት የጫካ ህግ ነው ስትል ኢራን አስታወቀች። የኢራን ምክትል የውጭ ጉዳይ ሚኒስትር እንደተናገሩት ዩናይትድ ስቴትስ ከኢራን ጋር ዲፕሎማሲያዊ ድርድር ለመቀጠል ከፈለገች ተጨማሪ ጥቃቶችን ማስቀረት አለባት ሲሉ ተደምጠዋል። ማጂዳ ታክ ራቫንቺ የትራምፕ አስተዳደር ለኢራን በአስታራቂዎች በኩል ወደ ድርድር መመለስ እንደሚፈልግ ቢገልጽም ንግግሮች እየተካሄዱ ባለበት ወቅት ተጨማሪ ጥቃቶችን ስለመፈጸም ያላቸውን አቋሞች ግልጽ አላደረጉም ብለዋል። በሰኔ 13 መጀመሪያ ላይ የጀመረው የእስራኤል ወታደራዊ ዘመቻ ከ2 ቀናት በኋላ በሙስካት ሊካሄድ የነበረው 6ኛ ዙር ቀጥተኛ ያልሆኑ ድርድር እንዳይካሄድ አፍርሷል። ባለፈው ሳምንት ዩናይትድ ስቴትስ በእስራኤልና በኢራን መካከል በተነሳው ግጭት ውስጥ በቀጥታ የተሳተፈች ሲሆን 3 የኢራን የኒውክሌር ጣቢያዎች በቦምብ አጥቅታለች። ታክት ራቫንቺ በተጨማሪም ኢራን ሰላማዊ ናቸው ላለችበት ዓላማ ዩራኒየንም ማበልጸግ እንደምትችል ታምናለች በማለት ኢራን በድብቅ የኒውክሌር ቦምብ ለማምረት እየተንቀሳቀሰች ነው የሚለውን ውንጀላ ውድቅ አድርገዋል። ኢራን ለምርምር መርሃ ግብሯ የኒውክሌር እቃዎችን እንዳታገኝ ተነፍጋለችና ስለዚህ በራሳችን ላይ መታመን አለብን ብለዋል። የውጭ ጉዳይ ሚኒስትሩ በዚህ ደረጃ መነጋገር ይቻላል፣ አቅሙን መወያየት ይቻላል፣ ነገር ግን ማበልጸግ አትችሉም ወይም ዜሮ ማበልጸግ በሚለው ካልተስማማችሁ ደግሞ በቦምብ እንመታቸዋለን ማለት የጫካ ህግ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። በአሜሪካ ጥራት በኢራን የኒውክሌር መርሃ ግብር ላይ ያደረሰው ጉዳት ምን ያክል እንደሆነ ግልጽ ያልሆነ ሲሆን ታክት ራቫንቺክ ትክክለኛ ግምገማ መስጠት እንደማይቻል አክለዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ጥንክሮች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።